ጅቀጠና ረግጫለሁ ክብርህንም አይመጥን ነገር አድርጌያለሁ ዝምድና ቆርጠሃል ሶላት አቋርጠሃል ዘካ ባግባቡ አልሰጠህም የሰው ቼክ ይዘህ ጠፍተሃል ክፍተት የሌለበት ማን አለን አምጫለሁ ማረኝ እንላለን አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ አላህ ተቆጣ ሊመራቸው ተማጸኑት ማህርታው ግን ራሳቸውን እንዲያጠፉ ነው አላህ ይወሰነ አንድ ሜዳ ላይ 70 ሺህ ህዝብ አለቀ እርስ በርስ እየተወጋገ እኛ ጋር ካጠፋ ወደ በሩ መውደቅ ነው መሰበር ነው እሱ ዘንድ እንባህን ማፍሰስ ነው የእንባ ጉልበት ወንጀልን ያጸደዋል እያንዳንዱ ትውልድ ጾም ተደንግጎበታል አጿጿማችን ቢላይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላ